በአማራ ክልል ላሊበላ ኤርፖርት ዙሪያን ጨምሮ በተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ሰምቷል። በባህር ዳር ዙሪያ የተደረጉ ውጊያዎችን የሚመሩት የአገዛዝ ጦር ኮር አዛዥ ብርጋዴር ጄኔራል አዲሱ መሐመድ የፋኖ ኃይሎችን ከአማራ ክልል እናጠፋለን ሲሉ ዝተዋል። የአማራ ፋኖ ብሔራዊ ንቅናቄ በኩል በወለጋ ቀጠና ባደረገው ውጊያም ከ300 በላይ የአገዛዝ ወታደሮች መገደላቸውን አስታውቋል። በዝርዝር የምናየው ቀዳሚ ጉዳይ ነው። ህወሓት የአሜሪካ መንግስት የጣለው የቪዛ እገዳ ሚዛን ባጣ ግምገማ ላይ የተመሰረተ ነው ሲል ተችቷል። አሜሪካ በህወሓት አመራሮች ላይ የጣለችውን የቪዛ እገዳ በጎደሎና ሚዛን ባጣ ግምገማ ላይ የተመሰረተ ነው ያለው ህወሓት ሀገሪቱ የፕሪቶሪያውን ስምምነት ከፈረሙ ወገኖች አንዱን ብቻ መርጣት ጠያቂ ማድረጓ በሰላም ሂደት ላይ ያላት እምነት የሚሸረሽር ነው ብሏል። እንዲሁም ሊስተካከሉ ይገባቸዋል ሲል 5 ጥያቄዎችን አቅርቧል። በዝርዝር እናየዋለን። የባህር በር መስመሮች የብሔራዊ ልማት ጉዳይ ናቸው፣ እንዲሁም የቀይ ባህር ተደራሽነት ፍላጎት እንጂ የግጭት መንስኤ አይደለም ሲሉ የብልጽግናው አገዛዝ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናገሩ። ጌዲዮን ጢሞቴዎስ በለንደን ባደረጉት ንግግር የብልጽግና አገዛዝ በጉልበት ጭምር ወስዳለው የሚላቸውን የባህር በሮች አሁን ላይ በሰላማዊ መንገድ ለመውሰድ እየተሳተረ እንደሆነ ንግግራቸው ሲያሳብቅ ታይቷል። በዝርዝር እናያለን። የአሜሪካ ፕሬዝዳንት ትራምፕ ቀጣይ ኢላማቸው ኩባ ልትሆን እንደሚችል ተናግረዋል። ማዕቀቡ የተጣለባቸው የኢራን ባለሀብቶች ደግሞ በሂደት እንደሚለቀቁላቸው ምክትል ፕሬዝዳንት ተናግረዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል ላሊበላ ኤርፖርት ዙሪያን ጨምሮ በተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ሰምቷል። በባህር ዳር ዙሪያ የተደረጉ ውጊያዎችን የሚመሩት የአገዛዙ ጦር ኮር አዛዥ ብርጋዴር ጄኔራል አዲሱ መሐመድ የፋኖ ኃይሎች ከአማራ ክልል እናጠፋለን ሲሉ የዛቱ ሲሆን የአማራ ፋኖ ብሔራዊ ንቅናቄ በኩል በወለጋ ቀጠና ባደረገው ውጊያ ከ300 በላይ የአገዛዝ ወታደሮች መገደላቸውን አስታውቋል። በክልሉ ሰሜን ወሎ ዞን ላስታ ላሊበላ ቀጠና ለተከታታይ ቀናት በቀጠለው የአገዛዝ ጦርና የፋኖ ኃይሎች ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ሲሉ የመረጃ ምንጮች ተናግረዋል። ሰኔ 12 2018 ዓ.ም በላስታ ወረዳ ከሸምሻ ኤርፖርት በቅርብ ርቀት በምትገኘው ገለሶት በተደረገ ውጊያ በርካታ የአገዛዝ ወታደሮች መገደላቸውን የፋኖ የመረጃ ምንጮች ተናግረዋል። ከላሊበላ ሸምሻ ኤርፖርት 10 ኪሎ ሜትር ርቀት ላይ ቃሪያ ወንዝ የተባለ አካባቢ በተደረገ ውጊያ በርካታ የአገዛዝ ጦር አባላት ጉዳት ደርሶባቸዋል። ጦርም አካባቢውን ጥሎ ሸሽቷል ያለው ደግሞ አፋብን ምኒልክ ዕዝ ነው። በተመሳሳይ በአይና ቡግና ቀጠና የተለያዩ አካባቢዎች ለ3 ቀናት የአገዛዝ ጦርና በፋኖ ኃይሎች መካከል ከባድ ውጊያ መደረጉን የአካባቢ መረጃ ምንጮች ተናግረዋል። በቡግና ወረዳ ሐሙሲት፣ ብርኮ፣ ጉልሃ፣ ጭቃ ሜዳ፣ ጉርጉር፣ ደብርና ሮሃ እንዲሁም ሌሎች አካባቢዎች በተደረገ ውጊያ የአገዛዝ ጦር ከባድ መሳሪያዎችን ጭምር ቢጠቀም በፋኖ ኃይሎች የተከፈተበት ውጊያ ተከትሎ አካባቢዎቹ በፋኖ ተይዘዋል ተብሏል። በውጊያውም ከ50 በላይ የአገዛዝ ጦር አባላት ጉዳት አስተናግደዋል ሲሉ ነው የመረጃ ምንጮቻችን ለሚዲያቸው የተናገሩት። የፋኖ ኃይሎች በክልሉ ምስራቅ ጎጃም ዞን እነማይ ወረዳ በከፈቱት የደፈጣ ጥቃት ጉዳት ደርሷል ሲሉ የፋኖ የመረጃ ምንጮች ጨምሮ ተናግረዋል። በወረዳው ሁለት አምባ ዲቢሳ በተባለ አካባቢ በተከፈተ ድንገተኛ ጥቃት ነው የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል የተባለው። ጥቃቱን ተከትሎ የአገዛዝ ጦር በአካባቢው ኃይል በመጨመር የሰላማዊ ሰዎችን ንብረት አውድሟል ሲሉ የመረጃ ምንጮች አክለው ተናግረዋል። በተመሳሳይ ላለፉት ተከታታይ ቀናት በድሮን የታገዘ ውጊያ በቀጠለበት ደቡብ ጎንደር ዞን እስቴና ስማዳ ወረዳዎች የአገዛዝ ጦር በሰላማዊ ሰዎች ላይ ጉዳት አርሷል ሲሉ የመረጃ ምንጮች ተናግረዋል። በዛሬው ዕለት ሰኔ 13 2018 ዓ.ም የአገዛዝ ጦር ጸዶዬም፣ ቆማ ፋሲለደስና ሌሎች አካባቢዎች በሰላማዊ ሰዎች ላይ ጉዳት ያረሰ ሲሆን ጸዶዬ የከተማ አንድ የባጃጅ አሽከርካሪ እንዲሁም ቆማ ፋሲለደስ ከተማ መልካም ባንቲ የተባለ አርሶ አደር መገደላቸውን የመረጃ ምንጮቻችን አክለው ተናግረዋል። በተጨማሪም የአገዛዝ ጦር በንብረት ላይ ከፍተኛ ውድመት አድርሷል ምን ያሉትም። በሌላ በኩል የአገዛዙ ጦር የምስራቅ እዝ ኮር አዛዥ ብርጋዴር ጄኔራል አዲሱ መሐመድ ፋኖን ከአማራ ክልል ለማጥፋት በቅንጅት እየሰራ ነው ሲሉ ተናግረዋል። የፋኖ ኃይሎችን ጽንፈኛ ሲሉ የጠሩት የአገዛዙ ጄኔራል ፋኖን ከአማራ ክልል ለማጥፋት መከላከያ ከክልሉ ጸጥታ ኃይል ጋር በጋራ እየሰራ ነው ያሉ ሲሆን በቀጣይነትም ጥብቅ ክትትል የሚደረግባቸው ግዳጆች ይኖራሉ ሲሉ ዝተዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ በኩሉ በወለጋ ባደረገው ውጊያ በርካታ የአገዛዝ ጦር አባላት ሲገደሉ የጦር መሳሪያዎቻቸው ደግሞ ፋኖ ኃይሎች ተወስደዋል ሲል አስታውቋል። ሰኔ 12 2018 ዓ.ም የፋኖ ኃይሎች በወለጋ ቀጠና ኪረም ወረዳ በከፈቱት ውጊያ የአገዛዝ ጦር ማዕከላዊ እዝ ህዳሴ ኮር 69ኛ ክፍለ ጦር 3ኛና 5ኛ ሬጅመንት ከፍተኛ ወታደራዊ ኪሳራ ደርሶባቸዋል ነው ያለው አፋብን። ኪረም ወረዳ ሾሆሮ መድኃኔዓለም የተባለ አካባቢ በተከታታይ 9 ሰዓታት በቀጠለው ውጊያ
ከ300 በላይ የአገዛዙ ወታደሮች ሲገደሉ 6 ወታደራዊ መኮንኖች ጨምሮ 49 ወታደሮች ደግሞ በፋኖ ኃይሎች መያዛቸውን ነው አፋብን አክሎ ያስታወቀው። አፋብን አንሻ ሰይድ እዝ በውጊያ በእጁ ያስገባው ትጥቅ ዘርዝሮ ይፋ ያደረገ ሲሆን በፋኖ ኃይሎች የተያዙ የአገዛዙ ወታደሮች ህግን የተከተለ አያያዝ ይደረግላቸዋል ሲል አስታውቋል። በቀጠናው የአገዛዝ ጦር በፋኖ ኃይሎች መካከል የተደረገ ውጊያ ከባድ ውጊያ ተከትሎ በአካባቢው የስልክና የኢንተርኔት አገልግሎት ተቋርጧል ሲሉም የኢትዮኒውስ መረጃ ምንጮች ተናግረዋል። ህወሓት የአሜሪካ መንግስት የጣለውን የቪዛ እገዳ ተቃወመ። አሜሪካ በህወሓት አመራሮች ላይ የጣለችውን የቪዛ እገዳ በጎደሎና ሚዛን ባጣ ግምገማ ላይ እየተመሰረተ ነው ሲል ነው ህዝባዊ ወያኔ ሓርነት ትግራይ ህወሓት የተቸው። ሀገሪቱ የፕሪቶሪያውን ስምምነት ከፈረሙ ወገኖች አንዱን ብቻ መርጣት ጥያቄ ማድረጓ በሰላም ሂደት ላይ ያለን እምነት የሚሸረሽር ነው ሲል እርምጃውን ተቃውሟል። የፖለቲካ ፓርቲው ተቃውሞን የገለጸው የአሜሪካ የውጭ ጉዳይ መስሪያ ቤት በህወሓት አመራሮችና ቤተሰቦች ላይ በትላንት በስቲያ የጣለውን የቪዛ እገዳ ተከትሎ በሰጠው ምላሽ ነው። ህወሓት ትላንት አርብ ሰኔ 12 2018 ዓ.ም ባወጣው መግለጫ በፕሪቶሪያ ግጭት ማቆም ስምምነት የተዘረዘሩ ጉዳዮች አለመፈጸማቸውን ጠቅሶ የአሜሪካን ውሳኔ ተችቷል። ለስምምነቱ አንኳር ነጥቦች አለመፈጸም ህወሓት በመግለጫው ጥያቄ ያደረገው የፌዴራሉን አገዛዝ ነው። ፓርቲው በመግለጫው በፕሪቶሪያ ግጭት ማቆም ስምምነት መሰረት ተግባራዊ ሳይደረጉ ቀርተዋል ካላቸው ጉዳዮች መካከል በቀዳሚነት የተጠቀሰው የህገ መንግስታዊ ስርዓት ወደ ነበረበት መመለስ የሚለውን ነጥብ ነው። ስምምነቱ ሙሉ ለሙሉ ተፈጻሚ ላለመሆኑ ፓርቲው በተጨማሪነት ከጠቀሳቸው ጉዳዮች መካከል የተፈናቃዮች ወደ ቀያቸው አለመመለስና ከፌዴራል መንግስት ውጭ ያሉ ኃይሎች ከትግራይ ክልል ግዛት አለመውጣታቸው ይገኝበታል። የመሰረታዊ አገልግሎቶችና የሰብአዊ እርዳታ አቅርቦት ወደ ነበረበት አለመመለሱም ሌላው በህወሓት መግለጫ ላይ የተነሳ ዋነኛ ጉዳይ ነው። የህወሓት እውቅና ጉዳይም ሌላኛው በመግለጫ የተጠቀሰ ነጥብ ሆኗል። ህወሓት ህጋዊና ፖለቲካዊ እውቅና ከጦርነቱ በፊት ወደ ነበረበት መመለስ አለበት በሚል በተደጋጋሚ የሚጠይቀው አቋምን በዛሬው መግለጫ ላይ በነጥቦቹ አስፍሯል። በኢትዮጵያ አገዛዝ ብሔራዊ ምርጫ ቦርድ በግንቦት 2017 ዓ.ም ህጋዊ ምዝገባ ያሰረዘው ህወሓት መስሪያ ቤቱ ባለፈው ወር መጨረሻ ባስፈጸመው 7ኛው ጠቅላላ ምርጫ ላይ የትግራይ ክልል ተገልሏል ሲልም በመግለጫው አጽንኦት ሰጥቷል። በትግራይ ክልል ለደረሰው ጉዳት የተጠያቂነት ስርዓት አለመዘርጋቱን ህወሓት ጠቅሷል። የትግራይ ህዝብ ሰላም ይፈልጋል፣ ፍትህ ይገባል ያለው ህወሓት በእኩልነት በአቀኝነትና ሙሉ በሙሉ